ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 11ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር እንችላለን የሚለውን ቻሌንጅ ከጀመርን ዛሬ 11ኛ ቀናችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ ከሰዎች ጋር ኮሙኒኬት ማድረግ እንችላለን የሚለውን ትምህርት እንማማራለን ማለት ነው። ስለዚህ እናንተም የምንለቃቸው ቪዲዮዎች ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን። እኛም ሞራሉ ኑሮን በደንብ እንድንሰራላችሁ ማለት ነው። አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን። ምን ይላል የመጀመሪያው እንዴት እናንብበው የሚለውን አንድ ባንድ እናያለን ማለት ነው። በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንግዲህ ምን ይላል እዚህ ጋር ዳብሊው አለ፣ ኤች ኤ አለ። ከዛ እንደዚህ ምን ብለን ማንበብ ነው? ባንድ ላይ ዋ ብለን ማንበብ፣ ዋ ቲንት ብለን ማንበብ፣ ዋት። ከዛስ ዲኦን ድሩ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ኤምኢን እንደ ሚ ማንበብ። ከዛ ኤን አናነብም። ሁለት አናባቢዎች በአንዴ ሲመጡባችሁ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነብም እያችኋለሁ። ስለዚህ ኤምኢን እንደ ሚ አንብበን ኤን አናነብም። ኤንን እንደ ን ማንበብ። ሚን ዋት ዱ ዩ ሚን፣ ዋት ዱ ዩ ሚን፣ ዋት ዱ ዩ ሚን ምን ማለት ነው? ምን ማለትህ ነው ስንል ዋት ዱ ዩ ሚን እንላለን ማለት ነው። እዚህ ጋር ዋት ማለት ምን፣ ዱ ዩ ስንል አንተ ወይም አንቺ፣ ሚን ማለት ደግሞ ማለት። ስለዚህ ዋት ዱ ዩ ሚን ምን ማለትህ ነው ወይም ምን ማለትሽ ነው ስንል በዚህ መልኩ መግለጽ እንችላለን ማለት ነው። በአማርኛም ጽፌላችኋለሁ እንዴት ማንበብ እንደምትችሉ ማንበብ ለምትቸገሩ ልጆች ብዬ እዚህ ጋር በአማርኛ ሙሉ ጽፌላችኋለሁ ማለት ነው። እሱን እያያችሁ መለማመድ ትችላላችሁ ማለት ነው። ከዛስ መልስ አይን እንደ አይ ማንበብ፣ ኤምኤን እንደ ሜ ማንበብ፣ ዲኢን እንደ ድ ማንበብ። ሜድ አይ ሜድ። ኤን እንደ ኤ ማንበብ፣ ኤምአይን እንደ ሚ ማንበብ፣ ኤስን እንደ ስ፣ ቲኤን እንደ ቴ፣ ኬኢን እንደ ክ። ሚስቴክ አይ ሜድ ኤ ሚስቴክ። አይ ሜድ ኤ ሚስቴክ ምን ማለት ነው? አይ ሜድ ኤ ሚስቴክ ስህተት ሰራሁ ወይም ስህተት ሰራሁ ስንል አይ ሜድ ኤ ሚስቴክ። ሜድ ማለት ማድረግ መስራት ማለት ነው። ኦልሬዲ ስለሰራን ሜድ ማለት አለብን፣ ሰርተናል ማለት ነው። ሚስቴክ ማለት ደግሞ ስህተት፣ ችግር ማለት ነው። ስህተት። ስለዚህ ስህተት ሰራሁ ለማለት አይ ሜድ ኤ ሚስቴክ ስህተት ሰራሁ። ያ እዚህ ጋስ አይቲን ኢት ብለን ማንበብ፣ ኤስን ኤስ ኢትስ፣ ኤን ኦን ና፣ ቲን ት ናት፣ ኤን እንደ ኤ፣ ቢኢን እንደ ቢ፣ ጂን እንደ ጊ ቢግ። ከዛስ ዲኢን እንደ ማንበብ እንደ ዲ ማንበብ፣ ኤልን እንደ ል ማንበብ ዲል። ኢትዝ ናት ኤ ቢግ ዲል ምን ማለት ነው? ትልቅ ነገር አይደለም። እዚህ ጋር ትልቅ ነገር አይደለም ብላችሁ አስተካክሉት። ትልቅ የሚለውን ቀለሙን ቀይሬዋለሁ ማለት ነው። እዚህ ጋር በሰማያዊ አንድ ላይ አይነበብ ማለት ነው። አስተካክላችሁ አንብቡ። ትልቅ ነገር አይደለም ብላችሁ። ያ እዚህ ጋር ኢትዝ ናት ስንል አይደለም እያለ ነው። አይደለም። ቢግ ማለት ትልቅ ማለት ነው። ዲል ማለት ደግሞ ጉዳይ ወይም ነገር። ስለዚህ ትልቅ ጉዳይ አይደለም ወይም ትልቅ ነገር አይደለም ስንል ኢትዝ ናት ኤ ቢግ ዲል እንላለን ማለት ነው። ከዛስ አይን እንደ አይ ማንበብ፣ ኤፍኢን እንደ ፊ ማንበብ፣ ኤልን እንደ ል ማንበብ። ፊል አይ ፊል። ኤን እንደ ኤ፣ ቢአይን እንደ ቢ፣ ቲን እንደ ት። ቢት አይ ፊል ኤ ቢት። ከዛስ ኤስአይን እንደ ሲ ማንበብ። ሲና ኬ ሁሌም ሲመጡባችሁ ምን ብያችኋለሁ ማለት ነው? እንደ ክ ነው የምታነቡ። ሁሌም ክ የሚል ድምፅ አለው ማለት ነው። ስለዚህ አይ ፊል ኤ ቢት ሲክ ምን ማለት ነው? ትንሽ አሞኛል ወይም ትንሽ የህመም ስሜት አለብኝ ለማለት አይ ፊል ኤ ቢት ሲክ እንላለን። አይ ፊል ማለት ይሰመኛል፣ ፊል ማለት ስሜት ስለሆነ፣ ቢት ማለት ደግሞ ትንጥ ማለት ነው፣ ትንሽ። ሲክ ማለት ደግሞ መታመም። አይ ፊል ኤ ቢት ሲክ ካልን ትንሽ አሞኛል እያለን ነው ማለት ነው። ከዛ ምን ብሎ ሊመልስልን ይችላል? መልሱ ዋይ ኦዩን ዩ ብለን ማንበብ ዩ። ከዛስ ኤች ኦን ሹ ብለን ማንበብ ሹ። ኤልን አናነብም እዚህ ጋር ዲን እንደ ድ ማንበብ ሹድ ብለን ነው ምናልበውን፣ ሹልድ አይባልም። እሺ ሹድ ብላችሁ አንብቡት። ከዛስ አርኤን እንደ ሬ ማንበብ፣ ኤስን እንደ ስ ማንበብ፣ ቲን እንደ ት ማንበብ። ሬስት ይሹድ ሬስት ምን ማለት ነው? መዝናናት
ማረፍ አለብህ ለማለት ነው። እሺ እዚህ ጋር ማረፍ አለብህ ለማለት ነው እንጂ መዝናናት አለብህ አይደለም። ሬስት ማለት ምንድነው? ማረፍ ማለት ነው። እረፍት ማለት ነው። እረፍት ስለሆነ ይሹድ ሬስት ካልን ማረፍ አለብህ ነው እንጂ መዝናናት አለብህ አይደለም። ተሳስቼ ነው፣ አስተካክሉልኝ ከይቅርታ ጋር ማለት ነው። እንግዲህ ሹድ ስንል ሹድ ማለት ማድረግ ስላለብን ነገር ለመግለጽ ሹድ እንጠቀማለን። ዩ አንተ ወይም አንቺ፣ ሹድ ካልን አለብህ እያልን ነው፣ ወይም አለብሽ፣ አለብኝ ማለትም እንችላለን። ስለዚህ ዩ ሹድ ሬስት ምን ማለት ነው? ማረፍ አለብህ። መዝናናት የሚለውን አጥፉት ማለት ነው፣ በስተት ነው። ከዛስ አይኤምን አም ብለን ማንበብ፣ ኤስኦን እንደ ሶ ማንበብ። ከዛስ አር ዋይ ሪ ብላችሁ ማንበብልኝ። ሶሪ አም ሶሪ አም። ከዛስ ኤልኤን ሌ ቲኤን ት ሌት አም ሶሪ አም ሌት ምን ማለት ነው? አም ሶሪ አም ሌት ስንል ይቅርታ ዘግይቻለሁ ወይም ይቅርታ ዘግይቼ መጣሁ ስንል አም ሶሪ አም ሌት እንላለን ማለት ነው። እንግዲህ አም ሶሪ ስንል ይቅርታ እያልን ነው። አም ሌት አም ስንል ሌት ማለት ደግሞ ምንድነው? ማርፈድ መዘግየት ማለት ነው። ስለዚህ ስላረፈድኩ ወይም ስለዘገየሁ ይቅርታ እያልን ነው ማለት ነው። ከዛስ አይን እንደ አይ ማንበብ፣ ሲኤን እንደ ምን ማንበብ? እንደ ካ፣ ኤንን እንደ ነ፣ ካን አይ ካን፣ ኤችኢን ሄ፣ ኤልን ል፣ ፒን እንደ ፕ፣ ሄልፕ ዋይ ኦዩን ዩ ብለን ማንበብ። አይ ካን ሄልፕ ዩ ምን ማለት ነው? ልረዳህ እችላለሁ ስንል አይ ካን ሄልፕ ዩ እንላለን። እንግዲህ አይ ማለት ምንድነው? እኔ እያልን ነው። ካን ማለት ደግሞ መቻላችንን ነው የሚገልጸው። ሄልፕ ማለት እርዳታ፣ ዩ አንተ ወይም አንቺ። ስለዚህ አይ ካን ሄልፕ ዩ ካልን ልረዳህ እችላለሁ ወይም ልረዳሽ እችላለሁ እያልን ነው ማለት ነው። ከዛ የኛ መልስ ምን ሊሆን ይችላል? ቲኤችኤን እንደ ቴ ማንበብ፣ ኤንን እንደ ን፣ ኬን እንደ ክ፣ ቴንክ ዋይ ኦዩን ዩ፣ ቴንክ ዩ፣ ኤስኦን ሶ፣ ኤምዩን ማ፣ ሲኤችን እንደ ቺ ማንበብ፣ ማች፣ ቴንክ ዩ ሶ ማች ምን ማለት ነው? በጣም አመሰግናለሁ ብለን መለስን ማለት ነው። ቴንክ ዩ ስንል እንደምናውቀው አመሰግናለሁ። ሶ ማች ማለት በጣም ማለት ነው። ስለዚህ ቴንክ ዩ ሶ ማች። ከዛስ ዳብሊው ኤች ኤን አሁን እንደምን ማንበብ ነው? እንደ ዋ ማንበብ። ቲን እንደ ት ማንበብ። ዋት አይኤስን ኢዝ ብለን ማንበብ። ከዛስ ቲኤች አይን እንደዚህ ማንበብ። ኤስን እንደ ስ። ዚስ ዋት ኢዝ ዚስ ምንድን ነው? ይሄ ምንድን ነው ስንል ዋት ኢዝ ዚስ እንላለን። ዋት ማለት ምን፣ ኢዝ ማለት ነው፣ ዚስ ማለት ደግሞ ይሄ ማለት ነው። በአንድ ላይ ዋት ኢዝ ዚስ ስንል ይሄ ምንድን ነው እያልን ነው ማለት ነው። የመጨረሻው ምን ይላል? መልሱ የዚህኛው መልስ አይን እንደ አይ ማንበብ ነው። ዲኦን እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት፣ ዶንት። ከዛ ኬና ኤን በአንድ ላይ ሲመጡባችሁ ምን ብያቸዋለሁ? ኬን መቼም ቢሆን እንዳታነባት ብያቸዋለሁ። ስለዚህ ኬን ጃምፕ ወይም እናልፋታለን። ኤንኦን ና ብለን ማንበብ፣ ዳብሊውን ው ብለን ማንበብ። ናው አይዶ ነው ምን ማለት ነው? አላቅም ስንል አይዶ ነው። እንግዲህ እዚህ ጋር አይዶን ካልን አይሆንም አይደለም እያለ ነው። ነው ማለት ደግሞ ምንድን ነው? ማወቅ ማለት ነው። ናው ማለት ማወቅ ስለሆነ አይዶ ነው ካልን አላቅም እያልን ነው ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። በእርግጠኝነት የምነግራችሁ እንደዚህ በዚህ መልኩ ከተለማመዳችሁ በአጭር ቀን ውስጥ ምንም አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የምንለቃቸው ቪዲዮዎች ተከታተላችሁ ማየት ይጠበቅባችኋል ማለት ነው እና እኛንም በደንብ እንድንሰራላችሁ እኛም ሞራሉ ኑሮ እንድንሰራላችሁ አበረታቱን እያልን የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ